ናችሁ? የዩቲዩብ ቤተሰቦች ደህና ናቸው? ዛሬም ደግሞ ይሁን እንደዚህ እየሰራው እንደናንተ እንዳሳይ መጥቻለሁ። በእውነት ሰዎች ተጠቀሙበት። ዩቲዩብ ላይ እየገባችሁ ይሄን ተመልከቱ። ለብዙ ነገር እኔ ብዙ ነገር ተጠቅሜበት ነው። አሁን ዛሬ ደግሞ እነዚህ ካሮት በፊትም ሰርቸዋለሁ፣ ግን እየደጋገምኩ የምሰራው ለእናንተ ነው። እኔ ሁል ጊዜ መጠጣውን ጁስ የማዘጋጀው በዚህ መልኩ ነው። አንደኛ ዲቶክስ ያደርግልኛል፣ ሁለት የካንሰርን ስሮች ራሱ የመግደል ማምጫቸውን የማክሸፍ ሁሉ እንትኖች አሉት፣ ጥቅሞች አሉት። እባካችሁ ተጠቀሙ። አሁንም ነግራችኋለሁ ደግሜ ውዶቼ፣ በጣም እኔ ጥቅም ስላገኘሁበት ነው። ሰውነት ለማክሳት፣ ውስጥን ለማጽዳት፣ ለልብ፣ ለጨጓራ፣ ለጉበት ይሄ ምንድነው ደግሞ እንደ ሐሞት ጠጠር ለዚህ ሁሉ ነው እንትን የሚለውና በጣም ነው እኔ ለውስጤን የረዳኝ። ለዛ ነው ደጋግሜ የማሳያችሁ። እባካችሁ ተጠቀሙበት እላለሁኝ። ላይክ፣ ሼር፣ ሰብስክራይብ አድርጉ። እታችሁ ሰብለ ነኝ። እንግዲህ አሁንም ወደ ስራው ሄዳለሁ። ያው ጁስ መጭመቅ ያለችኝ ባለፈው እንዳሳየዋችሁ በዚች ነው እንግዲህ እየጨመቅኩ ማሳያችሁ ማለት ነው። እና ወደ ስራው ሄዳለሁ። አንዳንዶቻችን ችግሩ ከሐኪም ብቻ መድኃኒት ስንወስድ የሚሻለን ይመስለናል። እነዚህ ግን ዝም ብለው ቀላል ሆኖ የሚታዩን እንትኖች ለውስጣችን በጣም መድኃኒቶች ናቸው። ባካችሁ ተጠቀሙ። እንደዚህ እያደረጋችሁ እየጨመቃችሁ በጣም አሪፍ ነገር ነው። በጣም ቆንጆ እኔ ስለሰራልኝ ነው ውስጤን ዲቶክስ ለሰውነቴ መቀነስ ለብዙ ነገርና እባካችሁ ተጠቀሙ እላለሁ። ካሮት አለኝ፣ ጂንጀር፣ ሎሚ፣ አረንጓዴው አፕል አለ፣ ብርቱካን፣ አናናስ፣ ፓይናፕል። ስለዚህ እነዚህ ኖርማሊ የምንጠጣቸው የምንበላቸው ነገሮች ናቸውና እንዲህ ተደባልቀው ግን መድኃኒት ናቸው ነው የምለው። እባካችሁ ተጠቀሙ። ይሄው እንግዲህ አናናሱንም እንትን ከትፌ ጨምቋለሁ፣ አልተውም። ብቻ ማጠብ ብቻ ነው የሚጠበቅብን። የምንልጠው ብርቱካኑንና ብርቱካን እና ሎሚያችንን ነው የምንልጠው ቆዳውን። በተረፈ ምንም ነገር ጅንጀሩንም ማለት ጅንጅብሉንም ያለ አጥበዋለሁ እንጂ በፍጹም አላጠው ከነ ልጣጩ ነው የምጨምቀው ማለት ነው። ይሄው እንግዲህ አናናሱ እንደዚህ ነው የምከትፈው። ለመፍጨት ስለማይመች ትንሽ ያዳልጠዋል መፍጫውንና ለዛ ነው እንደዚህ ከተፍ አድርጌዋለሁ። እናሳያችሁ። ይሄው አናናሲን እንደዚህ ደምቄያለሁ። ውፍረቱን አያችሁት? መጨመቂያው በጣም አሪፍ ነው። ይሄው ማሽኑ እንዳይጮህባችሁ ብዬ ነው። ካሮቴን ደግሞ እንደዚህ ጨመቅ አድርጌዋለሁ። ከለሩ ራሱ በጣም ነው የሚያምረው። ያው አፕል ጂንጀሩን ሁሉንም አንድ ላይ ደግሞ እንደዚህ ፈትቼዋለሁ ማለት ነው። ውፍረቱን አያችሁ? ይሄ ነው የሚጠቅመን። በቃ አለቀ። ከአርቲፊሻል ጁስ ገዝተን ከሱቅ ከምንጠቀም ይሄ ራሱ በጣም ቤስት ነው። በጣም ቆንጆ አሪፍ ነው እና ባካችሁ ጠጡ። እኔ ጠቅሞኛል። ለዛ ነው የምነግራችሁ። ከለሩ ራሱ በጣም ነው የሚያምረው። ይሄው አያችሁት? ይሄ አሰሩ እንደዚህ ነው ጨምቆ የሚያወጣው ማሽኑና በጣም አሪፍ ነው። በጣም ቆንጆ ነው። ይሄ ማሽን በጣም አሪፍ ነው። ከፈለጋችሁ ቲክቶክ ሾፕ ላይ ነው የገዛሁትኝ። አሁን ዲስካውንት ላይ ነው 20 ብር እና 40 ብር የሚሸጠው 20 ብር ላይ ነው ያለው። በቲክቶክ ሰብለ ፐርፊውም የሚል አለ። እዛ ገብታችሁ ከስር ባለችው የመግዣ እንትን ተጭናችሁ ቢጫ ዘንቢሏን ተጭናችሁ ግዙ። ሰላም ሁኑልኝ። እንግዲህ እስቲ እንጠጣውና ደግሞ ቴስት አድርጌው አሳያችኋለሁ። ይሄው እንደዚህ ነው ጨርሻለሁ። አሪፍ ነው። ከለሩም አሪፍ ነው። በጣም አሪፍ ነው። ጤናችንም በጣም ጥሩ ነው። በአንክሮ ስለተጠቀምኩበት ነው የምነግራችሁ። አያችሁት? በጣም አያችሁ ውፍረቱ በጣም አሪፍ፣ በጣም ቆንጆ። ስኳር የለው፣ የተፈጥሮ ስኳር ያለው። ይሄ ለዳያቤቲክስ ራሱ በሽተኞች በጣም ጥሩ ነው። ካሮቱ፣ ጂንጀሩ፣ ሎሚው፣ ብርቱካኑ ራሱ በጣም አሪፍ ነው። ለሁሉ በሽታ በጣም አሪፍ ነው። ቅድመ ዝግጅት፣ ቅድመ መከላከል ይባላል። በሽታ ውስጣችንን ራሱ በቃ ለዲቶክሳችን በጣም አሪፍ ነው። ተጠቀሙበት።
እንግዲህ ይኸው ያልኳችሁ የጨበቅኩት ይሄ ነው። አያችሁት? እንደዚህ በቀን አንዳንድ ጊዜ እጠጣለሁ። ከፈልጋችሁ ከምግብ በኋላ፣ ከፈልጋችሁ ከምግብ በፊት እንግዲህ እንዳሳየኋችሁ ማለት ነው የጨመቅኩትን። ስለዚህ እኔ ይኸው እጠጣለሁ ማለት ነው። በጣም አሪፍ ነው። እንግዲህ ይህንን ለ5 ቀን ምናምን እጠጣለሁ ማለት ነው። አንድ ከወደዳችሁት ጨምቁና ጠጡ። ለጤናችሁ በጣም ተስማሚ፣ አሪፍ፣ ጥሩ ነገር ነው። መልካም ነገር ነው። እኔ በእውነት በጣም ማሳያችሁ ነገር ይሄ ሰውነታችን የሚያጸዳልን ሁሉ ነገር ነውና እባካችሁ ተጠቀሙበት። ለሁሉ ነገር ይጠቅመናል። ብዙ ነገር ውስጣችን አለ። ይሄ የሚያጸዳልን ነገር ነው። በጣም አሪፍ ነው። ተጠቀሙበት። ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ አድርጉ። ቻው፣ መልካም ጊዜ